ፍጹም ጭንብልና የ18 ዓመት የመደበቂያ ጉዞ። ሰላም ለእናንተ ይሁን። እንኳን ወደ እውነተኛ ታሪኮች በደህና መጣችሁ። ዛሬ በሰላማዊት የኒው ጀርሲ ከተማ ውስጥ የተፈጠረውን የሰው ልጅ አእምሮ የሚፈትን እውነተኛና አስደንጋጭ የወንጀል ታሪክ ላካፍላችሁ። አንዳንድ ጊዜ በየቀኑ የምናያቸው ሰላም የምንላቸው ከጎናችን ተቀምጠው አብረውን የሚውሉ ሰዎች ከጀርባ ምን አይነት ጨለማ ምስጢር እንደሚደብቁ ፈጽሞ አናውቅም። ዛሬ የምንመረምረው ሰው በውጫዊ መልኩ የቤተሰቡ ምሰሶ፣ የተከበረ የሂሳብ ባለሙያና ቀናኢ ክርስቲያን የነበረውን ጆን ሊስትን ነው። ይህ ሰው በአንድ ምሽት ቤተሰቡን በሙሉ መጨረሱ ብቻ ሳይሆን ለረጅም 18 ዓመታት ከሕግ ሲሸሽ የኖረበትን አሰቃቂና ያልተለመደ መንገድ አብረን እንቃኛለን። ይህ ሰው የጭካኔ ጥግ ነው። እንደዚህ አይነት እውነተኛና አስደንጋጭ ወንጀል ታሪኮች እንዳያመልጣችሁ አሁኑኑ የሰብስክራይብ ቁልፉን በመጫንና የደውል ምልክቷን በማንቃት የቤተሰባችን አካል ይሁኑ። ጊዜው በ1971 በኒው ጀርሲ የጆን ሊስት ህይወት በውጫዊ መልኩ ፍጹም ይመስል ነበር። ትልቅና ውብ የሆነ የቪክቶሪያ አይነት ቤት፣ የተከበረ ስራና ሁሌም ቤተክርስቲያን የሚታይ ደግ ሰው። ጎረቤቶቹ ጆንን እንደ ቤተሰቡ ምሰሶ ያዩት ነበር። ነገር ግን ከዚህ ጭንብል በስተጀርባ ጆን ሊስት በራሱ እሳቤ ይቃጠል ነበር። የገንዘብ ችግር ገጠመው፣ የስራ እድሉ ተመናመነ፣ የነበረው ቁጠባም አለቀ። እንደ ማንኛውም ኩሩ ሰው ውርደትን መጋፈጥ አልፈለገም። ለቤተሰቦቹ ድሆች ሆነናል ብሎ መናገር እንደ ታላቅ ውርደት ታየው። በእርሱ የተዛባ አእምሮ ውስጥ ድህነትን ከመጋፈጥ ይልቅ ቤተሰቡን ወደ ሰማይ መላክ ብቸኛው መፍትሄ ሆነ። ቤተሰቤን ከኃጢአትና ከድህነት የማድናቸው በሞት ነው የሚል የእብደት ሐሳብ አእምሮን ተቆጣጠረው። ኖቬምበር 9 1971 ያ ቀን ከሌሎቹ ቀናት በተለየ ጸጥታ የሰፈነበት ነበር። ልጆቹ እንደተለመደው ወደ ትምህርት ቤት ሄዱ። ጆን ሊስት ግን ያንን ቀን ለረጅም ጊዜ አቅዶ ነበር። ጠመንጃውን አዘጋጀ። ሲመጡ አንድ ባንድ መጀመሪያ ባለቤቱ ሄለንን፣ ከዛም የ82 ዓመቷን እናቱን አልማን በጥይት ቀጠፈ። በጣም የሚያስፈራው ግን የልጆቹ መምጣት ነበር። ልጆቹ ከትምህርት ቤት ሲመለሱ ምንም ሳያውቁ ወደ ቤታቸው ገቡ። ጆን እነሱንም አንዱን ባንዱ እያረደ አስክሬናቸውን በአንድ ቦታ ላይ በቅደም ተከተል አስቀመጣቸው። በቤት ውስጥ የነበረው የደም ሽታ፣ የሟቾችን የመጨረሻ የፍርሃት ስሜትና ይህንን ሁሉ ሲፈጸም በጆን ሊስት ላይ ፊት የነበረውን እጅግ አስደንጋጭ መረጋጋት አሁንም ድረስ በታሪክ ውስጥ እንደ ታላቅ ምስጢር ይነሳል። ታዲያ ግድያውን ከፈጸመ በኋላ ለፓስተሩ የጻፈውን የ5 ገጽ ደብዳቤ በጠረጴዛው ላይ አስቀመጠ። በውስጡም ስለ ቤተሰቡ ኃጢአትና እርሱ ለምን እንደገደላቸው በዝርዝር የጻፈበት የራሱን ድርጊት የሚያጸድቅበት አስፈሪ ሰነድ ነበር። ከዚያም ቤቱን በጥንቃቄ ቆልፎ የሙዚቃ ክፍል ውስጥ ሬዲዮን ከፍቶ በሩን ዘግቶ ወደማይታወቅ ቦታ ጠፋ። ለአንድ ወር ሙሉ ፖሊስ አስክሬኑን አላገኘም። ጎረቤቶቹም የቤቱን መብራት ሲያዩና የሙዚቃ ድምጽ ሲሰሙ ጆንና ቤተሰቡ እረፍት ላይ እንደሆኑ አስበው ነበር። ፖሊስ አስክሬኑን ሲያገኝ ጆን ሊስት ከከተማው ወጥቶ በረጅም ርቀት ላይ ነበር። ለ18 ዓመታት ከምድር የጠፋ ይመስል ነበር። ፖሊሶች ፍለጋውን ባቋረጡበት ወቅት ጆን ሊስት ሮበርት ክላርክ በሚል ስም ሌላ ህይወት ጀምሮ ነበር። አዲስ ሚስት አግብቶ በሰላም ይኖር ነበር። ማንም አልጠረጠረውም። በየቀኑ ከጎረቤቶቹ ጋር ይጫወታል፣ ቤተክርስቲያን ይሄዳል፣ አብሮ ይበላል። የሰው ልጅ የማታለል ችሎታ ይህን የመሰለ ወንጀል ሰርቶ ለ18 ዓመታት በሰላም መኖር የሚያሳይ ሌላ ታሪክ የለም። ነገር ግን ፍጻሜው ደረሰ። በ1989 አሜሪካ ሞት ዋንት ሰን በተባለ የቲቪ ፕሮግራም የጆን ሊስትን የድሮ ፎቶ በፎሬንሲክ ጥበብ በማስገመት አሁን እንዲህ ቢመስልስ ብለው ምስሉን በቴሌቪዥን ላይ አሳዩ። ያ የቲቪ ፕሮግራም ነበር የጆን ሊስትን ህይወት ያፈረሰው። አንዲት ጎረቤቱ ምስሉን አይታ ይህ ሰው የጎረቤቴን ባል ይመስላል ብላ ለፖሊስ ደወለች። ጆን ተያዘ። ፍርድ ቤት ሲቀርብ እንኳን የጸጸት ስሜት አልነበረውም። ታዲያ ህይወቱም እዚህ ጋር አበቃ።
የእድሜ ልክ እስራትም ተፈረደበት። ተመልካቾቻችን በእውነት ታሪኮች ቻናል ላይ እንደዚህ አይነት አስፈሪና እውነተኛ የወንጀል ታሪኮችን ይዤላችሁ ቀርባለሁ። ይህን ቪዲዮ ከወደዳችሁት ላይክ በማድረግ ድጋፋችሁን አሳዩኝ። ለቻናላችን አዲስ ከሆናችሁ ደግሞ ይበልጥ አጓጊ ታሪኮች እንዳያመልጧችሁ አሁኑኑ ሰብስክራይብ አድርጉት። በሚቀጥለው ታሪክ እስክንገናኝ ድረስ ደህና ሁኑ። ጆሊስት ይህን ሁሉ ጊዜ እንዴት በሰላም መኖር እንደቻለ ምን ታስባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ሁሉም ሰው ምን እንደሚያስብ ማወቅ ፈልጋለሁ። መልካም ጊዜ። Like, share and subscribe.